ሰላም እንዴት ናችሁ? ይህ አይሲቲ ሶሉሽን ነው። በአይሲቲ ሶሉሽን ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ምናልባት ቪዲዮዎችን በተለይ ዩቲዩብ ላይ ስትከታተሉ በተለይ ደግሞ ኮድ ነገሮች ሲሆኑ እንዲህ አይነት ነገሮች ያጋጥሟቸዋልና እነዚህን እንዴት ነው የምትፈቷቸው? ምን አይነት ልምድ አለ? እስኪ ኮሜንት ላይ ጻፉልኝ እናንተ ላይ የተለየ ሶሉሽን ካለ። ከዛ ውጭ ግን ቪዲዮዎቹን ስታዩ በዚህ መልኩ የሚያስቸግራችሁ ከሆነ በጭጭ ያለ ነገር ከሆነና ለማየት የሚያስቸግር ከሆነ እንዴት ነው ማስተካከል የምንችለው የሚለውን አንድ ሶሉሽን ይዤላችሁ መጥቻለሁ። እሱን አሳያችኋለሁ መፍትሄውን። ከዚያ ሲያልፍ ግን እናንተ ከወደዳችሁት ለጓደኞቻችሁ ሼር በማድረግ ላይክ እና ኮሜንት በማድረግ አበረታቱኝ። ስለዚህ ሶሉሽኑ የዚህ ቀላል ነው። ሶሉሽኑ እዚህ ጋር ዩቲዩብ ላይ ስትመጡ አይታችሁት ከሆነ እዚህ ጋር እንደሚታየው ምን የሚል አለ? ምን የሚል ነገር አለ? ከዚህ ጋር እንደምታዩት ሴቲንግ የምትል ምልክት አለች። ሴቲንግ የምትል እቺ የሴቲንጓን ምልክት ትጫኑና ምን ታረጋታላችሁ? እዚህ ላይ ኳሊቲ የምትላለች። ኳሊቲ ለምሳሌ 144 ፒክሰል ነው የምትለው እቺ። ስለዚህ እቺን ከፈለጋችሁ በከፍተኛ 720 እንደ ኔትወርካችሁ ጥራት፣ ኔትወርካችሁ በርግጥ ጥሩ መሆን አለበት 720 ፒክሰል ለማየት። ኮምፒውተራችሁን በተመሳሳይ ግራፊክሱ አሊያ ደግሞ 360 ለምሳሌ 360 እናደርገው እስኪ ምን የተሻለ ለውጥ እናገኛለን? እዚህ እናየው እያየነው የነበረው ቪዲዮ ላይ እስኪ እሱን ቼክ እናድርግ። እሺ አሁን እዚህ ጋር የተወሰነ ለውጥ አለው አይደል? እስኪ ሜቢ ኮዶች አካባቢ መለስ ብንል የበለጠ እንደ በተለይ ኮድ ነክ ነገር ሲሆኑ ሞር ይታያሉ። ቀደም ሞር የመነበብ እዚህ ላይ ያሉ ወርዶች የመነበብ ዕድላቸው በጣም ጠባብ ነበርና አሁን ደግሞ ትንሽ የተሻለ ሆኗል። እርግጥ 720 ብናረገው ደግሞ የበለጠ ኳሊቲ ኢሜጅ እናገኛለን ማለት ነው። ቪዲዮአችንን ስናይ የተሻለ ቪዲዮ ጥራት ማየት እንችላለን። ስለዚህ ብዙ ጊዜ እዚህ ላይ እየገባችሁ ሴቲንግ ላይ ኳሊቲዋን አጀስት ማድረግ የቪዲዮአችሁን ኳሊቲ በተሻለ ያረጋዋል ማለት ነው በምትመለከቱበት ሰዓት። ስለዚህ በዚህ አግባብ ምን ማድረግ እንችላለን? የቪዲዮአችን ኳሊቲ መጨመርና መቀነስ እንችላለን ነው። ያው የምንቀንሰው ስፒድ የተሻለ ስፒድ እንዲኖረው ነው። እርግጥ ቪዲዮአችንን አሁን አይታችኋል 720 ብየዋለሁ፣ ግን ትንሽ ዘጌት እያለ ነው። እስኪ እንየው። ኦኬ 720 ስናደርገው አይታችኋል ምን አይነት ቪዲዮ እንደሆነ። ቪዲዮ ጥርት ብሎ አሁን እያንዳንዱ አጥቃቅን ወርድ ሁላ ትነበባለች እዚህ ላይ። ስለዚህ በዚህ መልኩ ምን ማድረግ እንችላለን? የቪዲዮአችን ኳሊቲ መጨመር እንችላለን ማለት ነው። ስለዚህ የቪዲዮውን ኳሊቲ እዚህ ጋር እንደምናየው ነው። ኳሊቲው የበለጠ ይጨምራል ማለት ነው። ፒክሰሉን ባየን ባስተካከልን ቁጥር ቪዲዮአችን እንደዚሁ ያምርብታል ማለት ነው። ስለዚህ ቪዲዮዎችን እንዲሁ በምናይበት ሰዓት የተለያዩ ቪዲዮዎችን ስናይ ምን ማድረግ ነው? ኳሊቲያቸውን ሞር ጨምረን ማየትና ማስተካከል እንችላለን ማለት ነው። ለዛሬው ይችን ይዤላችሁ መጣሁ። ነገ በቀጣይ ሌሎች ነገሮችን ይዤላችሁ ምንገናኝ ይሆናል። ላይክ፣ ሼር፣ ኮሜንት በማድረግ አይሲቲ ሶሉሽን ቤተሰብ ይሁኑ። አመሰግናለሁ።